አንድ ኳርተር 10 መኪና ሪቪው 10 የዩቲዩብ ቪዲዮ 20 የቲክቶክ ቪዲዮ በአጠቃላይ ማለት ነው። በዚህ 2 ወር ከ15 ቀን ውስጥ 10 መኪኖችን ኢን ዲቴል ሪቪው አድርጌላችኋለሁ እዚህ ቻናል ላይ። ይሄንን ስኬት ለማክበር እንግዲህ የመጀመሪያው ኳርተር ማጠቃለያ ቪዲዮ ልስራላችሁ ማለት ነው። ይሄ ቪዲዮ የሚሆነው ያለፉትን 10 መኪኖች እንደ አጠቃላይ ከ10ሩ የትኛው ነው ቶፕ 1 ማረገው ቶፕ 10 ውስጥ ደግሞ መጨረሻ ላይ ማስቀምጠው የትኛው ነው ማረገው የሚለውን ሙሉ ሊስቱን ሰጣችኋለሁ። እያንዳንዱ መኪና ኦቨርቪው እና ይሄ ጀርኒ እንዲሳካ ፖሲብል ያደረጉትን ሰዎች ምስጋና የምናቀርብላቸውናል ማለት ነው። ምስጋና ስለሚያስፈልጋቸው ባለፉት 2 ወር ከ15 ቀናት ማለትም በ10 ሳምንት ውስጥ ወደ 10 መኪኖችን ሪቪው አድርጌላችኋለሁ። በእርግጥ ወደ 11 ሳምንት ነው የቆየሁት። 11 ሳምንት ግን 10 የዩቲዩብ ቪዲዮ ነው የሰራሁላችሁ። አንዱ እዚሁ ቁጭ ብዬ ስለ ገበያው ፕሪዲክሽን የነገርኳችሁ ቫይራል የወጣው ቪዲዮ ነው ማለት ነው። የመጀመሪያ የመኪና ሪቪው የሰራሁት በታንጌል ነው። ሁለተኛው ደግሞ ሊዮፓርድ 3 ነው። ሶስተኛው ሊዮፓርድ 7 ነው። አራተኛው ሲሊየን 05 DMI ነው። አምስተኛው የሚሆነው ደግሞ BZ Strex ነው። ስድስተኛው ሶንግ ፕሮ DMI ነው። ሰባተኛው ሲሊየን 06 DMI ነው። ስምንተኛው ደግሞ ዩአንአፕ ስማርት ነው። ዘጠነኛው ሶንግ ፕላስ DMI ነው። አስረኛው ደግሞ ሺን ፕላስ DMI ነው። እነዚህን 10 መኪኖች ሪቪው አድርጌያቸዋለሁ ማለት ነው። ሪቪው ካረኳቸው 9 BYDዎች ውስጥ ደግሞ 7ቱ DMI ናቸው። 2ቱ ብቻ ናቸው ፒውር ኤሌክትሪክ ማለት ነው። ሊዮፓርድ 3 እና ዩአንአፕ ስማርቱ የ2025ቱ ማለት ነው። ስለዚህ አብዛኞቹ የሰራቸው ኮንተንቶች ፎከስ የሚያደርጉት በፕላጊን ሃይብሪድ መኪኖች ላይ ነው። ፕላጊን ሃይብሪድ ነው ፊውቸሩ ብዬ ስለማስብ አሪፉም ፕላጊን ሃይብሪድ ነው ብዬ ስለማስብ ነው ማለት ነው። ስለዚህ እነዚህ መኪኖች ኢን ዲቴል ስንመለከታቸው መጀመሪያ የሰራሁት ታንጌል DMI ነው ብያቸዋለሁ። ይሄ መኪና ፉል ኦፕሽን የሆነ የ2025 9ኛው ወር ታንጌል ነበረ በDMI ማለት ነው። ፕላጊን ሃይብሪዱ ወደ 130 ኪሎ ሜትር አካባቢ በኤሌክትሪክ የሚሄደው ነው። በተጨማሪም ደግሞ DMI ስለሆነ ቤንዚን ነው የምትሞሉበት። ከዛ በኋላ ረጅም ርቀት ይወስዳችኋል ማለት ነው። እንደምትነዱት አነዳድ ይወሰናል። እስከ 1000 ምናምን ኪሎ ሜትር ይሄዳል ፉል ታንክ ካረጋችሁት ማለት ነውና ይሄ መኪና ከሰራኋቸው ሪቪው ካረኳቸው መኪኖች በጣም ኢንትረስቲንግ እና ፋሲኔቲንግ የነበረው ረጅም ቪዲዮ የሰራሁት እዚህ መኪና ላይ ነው። ምክንያቱም በቃ ብዙ የሚሰራበት ነገር አለ፣ ብዙ የሚታይ ነገር አለው፣ ብዙ የሚያስገርም ነገር አለውና የሚያስገርም ነው። አሁን ደግሞ BYD ግሬት ታንጌል ብሎ ይሄንን መኪና አሻሽሎ አምጥቶት በአንድ ቀን አካባቢ ነው ወደ 100,000 መኪና የሸጠው በፕሪ ኦርደር ማለት ነው። ስለዚህ ታንጌል ለራሱ ምን ያህል አሪፍ መኪና እንደነበረ መገመት ትችላላችሁ። ግሬት ታንጌሉ ይሄን ያህል መሸጥ ከቻለ ማለት ነው። እና መኪናው ቀይ ኢንቴሪየር ነው ያለው፣ በጣም ጽድት ያለ ነው። ሄድስ አፕ ዲስፕሌይ ያለው፣ መልቲ ፈንክሽናል መሪ ያለው፣ 15.6 ኢንች ስክሪን አለው፣ ዋየርለስ ቻርጀር አለው። በተጨማሪም ማቀዝቀዣ አለው። ውስጡ ላይ እንዲህ የምትደገፉት ላይ ማቀዝቀዣ ፍሪጅ አለው። ውሃችሁንም ጁሳችሁንም ታቀዘቅዙበታላችሁ መኪናችሁን በመነዱበት ጊዜ ማለት ነው። የምትፈልጉት አይነት ማሳጂንግ ሲት አለው። ሂትድ እና ቬንቲሌተድ ነው። ኤሌክትሮኒካሊ ነው አጀስት የምታረጉት። ከዛ በኋላ የኋላውም ሂቲንግ እና ቬንቲሌቲንግ አለው። ሳርድሎ አለው። ስለዚህ 7 ሰው ነው መጫን የሚችለው። ትልቅ መኪና ነው። ሁለቱን ሮዎች ማለትም ሶስተኛውንም ሁለተኛውንም ሮ ደግሞ አጥፋችሁ እቃ መጫን የምትችሉበት መኪና ነው። በጣም ከፍተኛ ሆርስ ፓወር አለው። ወደ 400 ሆርስ ፓወር አካባቢ ያለው የሚገርም መኪና ነው። በጣም ብዙ የሚወራለት ያለው መኪና ነው። ሶስተኛ ላይ አስቀምጧለሁ ማለት ነው ሪቪው ካረኳቸው መኪኖች። ለምን አንደኛ ላይ እንዳላስቀመጥኩት አንደኛ የሚቀመጠው መኪና ሪቪው ሳረግላችሁ ነግራችኋለሁ። ይሄንን ግን ሶስተኛ ይበቃዋል ብዬ አስባለሁ። ሁለተኛ ላይ ቪዲዮ የሰራውበት መኪና ደግሞ ሊዮፓርድ 3 ነው። ኤሌክትሪክ ማለት ነው። ይሄ መኪና ብዙም ፋሲኔቲንግ የሆነ መኪና አይደለም። አልትራው ቨርዥኑ ላይ አይደለም። ስለዚህ ቱ ዊል ነው፣ ኤሌክትሪክ ብቻ ነው። ሬንጁም ወደ 500 ኪሎ ሜትር ነው። በእርግጥ መኪናው መስወንጨፍ ይችላል። በጣም አክሰለሬት የሚያደርግ መኪና ነው። 5 ሲተር ነው። እንደ ታንጌሉ 7 ሲተር አይደለም። የፋሚሊ ካር አይደለም። ብዙም ፋሲኔት የሚያደርግ ነገር የለውም። ያምራል ውስጡ ላይ ማለት ነው። ነገር ግን ይሄን ያህል ፈንክሽን አለው ብዬ አላስብም። በጣም ብዙ የተንዛዙ ነገሮች አሉ፣ የሚያስፈልጉ ነገሮች ስላሉት ይሄን መኪና ሬት ስናረገው ዝቅ እናረጋለን። ብዙ የሚያስወራ ነገርም አይደለም። ሬት ስናረገው ዝቅ እናርገውና ይሄን መኪና 10ኛ ላይ አስቀምጧለሁ ማለት ነው። እስከዛሬ ሪቪው ካረኳቸው ዘ ወርስት ካር ብዬ ልመድበው ይችላል ይሄን መኪና ማለት ነው። 10ኛ ላይ አስቀምጧል። ሶስተኛ ቪዲዮ የሰራውበት መኪና ደግሞ ሊዮፓርድ 7 ነበረ። ነገር ግን አልትሮ አይደለም። ቱ ዊል ነው ግን አልትሮ አይደለም። ግን
ወደ ፉል ኦፕሽን የሚመስሉ ፊቸሮች አሉት። ሄድስ አፕ ዲስፕሌዎችን አካቷል። አሪፍ ሲቶች አሉት። ሰፊ ነው ኢንተርናል ስፔሱ፣ በጣም ሰፊ ነው ኢንተርናል ስፔሱ። እንዲሁም ሙሉ ኤስዩቪ እንደመሆኑ ቀጥ ብላችሁ ነው የምትቀመጡት። መረጋገጫው ሰፊ ነው። ሌግሩም አለው ከኋላ ስትቀመጡ፣ ሄድሩምም አለው። 5 ሰው ድልቅቅ አድርጎ የሚጭን አይነት መኪና ነው። በዛ ላይ ደግሞ ወደ 500 ሆርስ ፓወር አለው። ዲኤምአይ ነው ብያችኋለሁ። ወደ 130 ኪሎ ሜትር በኤሌክትሪክ መሄድ የሚችለው ነበረና በጣም አሪፍ የሚባል መኪና ነው። ነገር ግን እንደዚህ አይነት መኪና ቱዊል መሆን የለበትም። አላማው ከከተማ መውጣት እንድችሉበት ስለሆነ ፎር ዊል መሆን ነበረበት። ነገር ግን ይህንን መኪና ሬት ስናደርገው 4ኛ ላይ እናስቀምጠዋለን ማለት ነው። 4ኛ ላይ ሪቪው ያደረኩት መኪና ደግሞ ሲሊየን 05 ዲኤምአይ ነው። ይሄኛው መኪና ኢንተረስቲንግ መኪና ነው። እንደ ሊዮፓርድ 3 ምናምን አይደለም። ኢንተረስቲንግ ነው ስላችሁ 5 ሲተር ነው፣ የፋሚሊ ካር ነገር ነው። ነገር ግን አነስ ያለ ፋሚሊ ላለው ሰው ነው። 5 ሰው ብቻ ነው የሚጭነው፣ እንደ ኖርማል መኪና ማለት ነው። ኢፊሸንት መኪና ነው ዲኤምአይ እንደመሆኑ። ከዛ ውጪ ግን ፉል ኦፕሽኑን ነበረ ሪቪው ያደረኩት። በኤሌክትሪክ ወደ 95 ኪሎ ሜትር መሄድ የሚችል ነበረ። መኪናው አሪፍ ነው፣ ዲዛይኑ ያምራል። ነገር ግን ይሄን ያህል ያምራል የሚባል አይደለም። ኢንቴሪየሩ ላይ ያለው ነገርም ያጠያይቃል። ትንሽ ስፔሱ ኮምፓክት ነው። በተኖቹ ምናምን ያለው ኤርጎኖሚክሱ ምናምን ይሄን ያህል አሪፍ የሚባል አይደለም መኪናውና ይሄን ያህል ስቦኝ ያላገኘሁትን መኪናው ሪከመንድ አረጋለሁ። በደንብ ነው ሪከመንድ ማረጋው፣ ግን ከዋጋው አንፃር ስለሆነ ማለት ነው እንጂ እያንዳንዱን ነገር እናውጣለት ቢባል ብዙን ከሚወጣለት ነገር አለ። ነገር ግን ከሚሸጥበት ዋጋ እና ለእናንተ የሚሰጣችሁ አክሰሲቢሊቲ እና ፐርፎርማንስ የሚሰጣችሁ ፊቸር አሪፍ ስለሆነ ይሄንን መኪና ስንተኛ ላይ እናስቀምጠዋለን መሰላችሁ? እስካሁን ያልተያዘ ስፔስ 8ኛ ላይ እናስቀምጠዋለን። 8ኛ ላይ ዝቅ ይላል። ነገር ግን ሌሎቹ ብዙ አሪፍ መኪና ሪቪው ስላረኩ ነው 8ኛ ላይ ያስቀመጥኩት፣ አታስቡ ማለት ነው። 5ኛ ላይ ሪቪው ያረኩት መኪና ደግሞ BZ3X ነበረ። ይሄ መኪና በጣም ነበር የወደድኩት። እንዲሁም ሪቪው ሳረገው 5ኛ ላይ ሪቪው ሳረገው ማለት ነው አንደኛ ነው በራ ያረኩት። አንደኛ ነበር ስለ እስከዛሬ ሪቪው ካረኳቸው መኪኖች አሪፉ ነው ብዬው ነበር። ምክንያቱም የሚያምር ኢንቴሪየር ነው ያለው። ቶዮታነቱን ያስመሰከረበት፣ ወንበሮቹ ቅርጹ ያምራል። ይሄ ሰፖርቶቹ ያምራሉ። ስቲቺንጉ ያምራል። በጣም ዲቴል የተሰራ ስቲቺንግ ነው፣ እንደ BYD አይደለም። የBYD ስቲቺንግ አሪፍ ነው። ነገር ግን ስፌቶቹ ምናምን ወንበሩን ጨምሮ ማለት ነው። በዛ ላይ ያለው ሬዚስታንስ ስትቀመጡበት ያለው ሬዚስታንስ ወንበሩ አሪፍ ነው። ከዛ ውጪ ደግሞ ስፔሱ ሰፊ ነው። እንደ ሊዮፓርድ 7 አይነት ስፔስ ነው የሚሰጣችሁ። በጣም ሰፊ ነው ስፔሱ ነው የምላችሁ። ከዛ ውጪ ደግሞ በጣም ሚኒማሊስት ነው ኢንቴሪየሩ። ሚኒማሊስት ስራችሁ የሚያስፈልጋችሁን ብቻ ነገር ነው የሚሰጣችሁ። የማያስፈልግ ዝም ብሎ ስክሪን አያበዛም ምናምን፣ በተና አያበዛም እንደ BYD ማለት ነው። በጣም ሚኒማሊስት ነው። ለሹፌር ደስ የሚል በቃ በጣም የሚያምር መኪና ነው። ሌክዠሪ መኪና ነው የሚመስለው። ከኋላውላ የምትቀመጡ ከሆነ በዛኛው ከሹፌሩ በተቃራኒ በኩል ከኋላ የምትቀመጡ ከሆነ ቴብሉላ ታገኛላችሁ። ላፕቶፕ ይዛችሁ ምሰሩ ከሆነ ወይ ምግብ ምበሉ ከሆነ ቴብል ታገኛላችሁ። ሌክዠሪ ፊቸር ያለው መኪና ነውና ይሄ መኪና ወደ 610 ኪሎ ሜትር ሜዶ ሎንግ ሬንጁ ነበረ ሪቪው ያረኩት ዊል ቢሆንም ግን ያለው ሌክዠሪ በዛ ላይ ደግሞ ኤክስቴሪየሩ ያለው ውበት ግርማ ሞገሱ ቶዮታነቱ ሲጨማመር 2ኛ ላይ አስቀምጫለሁ። 1ኛ ላይ ያስቀመጥኩት ሌላ BYD ነው ማለት ነው። ቶዮታ አንድ ብቻ ስለሆነ ሪቪው ያረኩት፣ ሌሎቹ እንዳለ BYD ስለሆነ 1ኛ ላይ ያስቀመጥኩት የሆነ BYD አለ። እሱን ሪቪው ስናረጋው እምነግራችሁ ይሆናል። 6ኛ ላይ ሪቪው ያረኩት መኪና ደግሞ ሶንግ ፕሮ ዲኤምአይ ነበረ። ከሲሊየን 05 ጋር ይመሳሰላሉ መልካቸው ማለት ነው። ነገር ግን ሶንግ ፕሮ ከሶንግ ፕላሱ ዝቅ ብሎ የመጣ ነው። ሳይዙ ጨፍለቅ ይላል። ነገር ግን ትንሽ ከፍ ያሉ ነገሮች አሉት በሳይዝ ማለት ነው። ኤክስቴሪየሩ ይሄን ያህል የሚያምር አይደለም፣ ግን ምንም የሚያስጠላ ነገር አይደለም። የሚያስጠላ መኪና ስለማይሰራ ማለት ነው በዚህ ጊዜ። ኢንቴሪየር ውስጥ በመገቡበት ጊዜ ደግሞ አንዳንድ የማያስፈልጉ ፊቸሮችን ታገኛላችሁ። ቦሪንግ ነገር ነው ኢንቴሪየሩ። ያው አዲስ መኪና ስለሆነ ደስ የሚል ሊመስል ይችላል እንጂ ደስ ይላል። ግን የሚሰጣችሁ ፐርፎርማንስ ዲኤምአይ ስለሆነ የሚሰጣችሁ ኢፊሸንሲ፣ ሎንግ ላስቲንግነሱ ምናምን ኮንሲደር አድርገን ሁሉንም ኮንሲደር አድርገን መኪናው ይገዛ እንለዋለን እንጂ ሌሎቹ በታዩበት አይን ብዙም አሪፍ የሚባል መኪና አይደለም ማለት ነው። ይህንን መኪና ደግሞ ሶንግ ፕሮን 9ኛ ላይ እናስቀምጧለን። ስቲል ግን ከሊዮፓርድ 3 ኤሌክትሪኩ ይሻላል። ከሊዮፓርድ 3 ኤሌክትሪኩ ይሻላል ሶንግ ፕሮ እንደዚህ ብዬው እንኳን ማለት ነው። 7ኛ ላይ ሪቪው ያረኩት መኪና ደግሞ ሲሊየን 06 ዲኤምአይ ማለት ነው። የሶንግ ፕላሱ ምትክ ሶንግ ፕላስ 2025 ላይ ምርት ስላቆመ
ይሄ መኪና ነው በዛ ዋጋ ሶንግ ፕላስን ተክቶ የሚሸጠው መኪና ማለት ነው። BYD ኦፊሻሊ ባይናገረው ነገር ግን ብሎታል በእጅ አዙር ማለት ነው። በሱ ሳይዝ ያለ በሱ ዋጋ ያለ መኪና ሲሊየን 06 ነው። እንደ ሶንግ ፕላስ አያምርም፣ ኤክስቴሪየሩ ግን አያስጠላም። ግን ስቲል ኢንቴሪየሩን ስታዩት አሪፍ የሚባል ነው። እንደ ሌሎቹ አይደለም፣ ስሙዝ ወጥ የሆነ ነገር ነው። ትንሽ ስፔስም ይሰጣቸዋል። በእርግጥ ግን እንደ ሶንግ ፕላስ ፈታ ያለ አይደለም። ወንበሮቹም አሪፍ የሚባሉ ናቸው። እንደ ሶንግ ፕላስ ግን አይሆኑም። ፊቸር አሉት። ሁሉም የBYD አሪፍ የሚባል ፊቸር አለው። ሬንጅም አለው እስከ 500-600 አካባቢ ሬንጅ አለው። በቃ ይሄ መኪና ሁሉም ነገር አቬሬጅ የሆነበት መኪና ማለት ነው። ምንም የምጥሉበትም ነገር የሌለው ግን የምታሞግሱበትም ነገር የሌለው አይነት መኪና ነው። ስንተኛ ላይ እናስቀምጠው መሰላችሁ? ሲሊየን 06 DMI 7ኛ ላይ እናስቀምጠው። ከሶስት መኪኖች ተሽሏል ማለት ነው። ከሊዮፓርድ 3 ከዛ በኋላ ከሶንግ ፕሮ እና ከሲሊየን 05 ተሽሎ 06 7ኛ ላይ ተቀምጧል ማለት ነው። 8ኛ ላይ ሪቪው ያደረግነው መኪና ደግሞ ዩአንአፕ ስማርት ነበር። ይሄ መኪና በጣም ነበር የወደድኩት ሪቪው ሳደርገው። ያው ኤክስቴሪየሩ ድሮ አልወደውም ነበረ። ድሮ በጣም ነበር የምጠላው ዩአንአፕ ማለት ነው። አሁን ግን ሳየው በመልክ በጣም አሪፍ ሆኖ አግኝቼዋለሁ። እየለመድኩት ስመጣ ቫሊዩን ቴስት እያረኩት ስመጣ ማለት ነው። ከዛ በኋላ ወደ ውስጥ ስገቡ ዩአንአፕ አሪፍ የሚባል መኪና ነው። እንዲሁም ከአብዛኞቹ ከ06 ከ05 DMI ምናምን ከሊዮፓርድ 3 ሁላ ይሻላል። አሁን ሊዮፓርድ 3 መኪና በደንብ ቴስት የማያደርጉ ሰዎች ሊዮፓርድ 3 ኢንቴሪየር ውስጥ ሲገቡ በጣም ያምራል ይሏቸዋል። ግን ይሄን ያህል የሚያምር መኪና አይደለም። ከሱ እንዲሁም ዩአንአፕ የተሻለ ኢንቴሪየር አለው። በቃ ክሊን ነው። የሚያስፈልጋችሁ ነገር አለ፣ የማያስፈልጋችሁ ነገር የለም። ሌላ ስፔስ ይሰጣችኋል። ይህ የመኪናውን ፊሊንግ ይሰጣችኋል ማለት ነው። ዩአንአፑ 130 ኪሎዋት ፉል ኦፕሽኑን ነበረ። 130 ኪሎዋቱን ነበር ሪቪው ያደረኩት። 45 ኪሎዋት አወር ባትሪ ፓክ ያለው ማለት ነው። ወደ 400 ኪሎ ሜትር መሄድ የሚችለውና 177 ሆርስ ፓወር የሚያመነጨው ጉልበት አለው። በዚህ ዋጋ ካሉት መኪኖች በቃ አሪፍ ጉልበት ያለው መኪና ነው፣ በተለይ ከነዳጅ መኪኖች ማለት ነው። ነገር ግን ሬንጁ ዝቅተኛ ነው። 400 ማለት በቃ ዝቅተኛ ነው። 300 ነው ከሱ በታች ያለው። 300 ደግሞ ኤሌክትሪክ መኪናውን ላለ ማለት ያዳግታል። አሁን ሃይብሪድ ኤሌክትሪኮች ናቸው እኮ 300 እየተመረቱ ያሉት። ስለዚህ ይሄ መኪና ሬንጁ ዝቅተኛ ነው እንጂ ጉልበት አለው። ዲዛይኑ ከውጪ እየለመነው ስመጣ ብዙዎቻችን ወደነዋል፣ እኔ ብቻ ሳልሆን ማለት ነው። ኢንቴሪየሩ አሪፍ ነው። ይሄንን መኪና ስንተኛ ላይ ሬት አደርገዋለሁ መሰላችሁ? 6ኛ ላይ አስቀምጨዋለሁ። ከዚህ በላይ ብዙ አሪፍ መኪኖች ሪቪው ስላረኩ ነው እንጂ 6ኛ የሚገባ አይደለም። 3 እና 4 የሚገባው መኪና ነበረ ማለት ነው። 9ኛ ላይ ሪቪው ያረኩት መኪና ደግሞ ሶንግ ፕላስ DMI ነው። ሶንግ ፕላስ DMI በጣም ወደው መኪና ማለት ነው። ኤክስቴሪየሩን አትጠይቁኝ፣ በጣም ነው የሚያምረው። ታውቁታላችሁ። ኢንቴሪየሩ ወንበሩ ጌሚንግ ቸር የሚመስለው ወንበር በጣም ሶፍት ነው፣ ይመቻል። በደንብ ነው ወገብ የሚደግፈው። ሂቲንግ ቬንቲሌቲንግ አለው። በዛ ላይ ያሉት ፊቸሮች ምናምን ክሊን ናቸው። ዳሽቦርዱ አንጸባራቂ ነገር አለው። ከዛ ውጭ ግን የሚያስፈልጋችሁን በተን የሚያስፈልጋችሁን ያህል ስክሪን፣ ከዛ በቃ ጽድት ያለ መኪና፣ ሰፊ ስፔስ ያለው መኪና፣ ጉልበት ያለው መኪና፣ እያንዳንዱን ያልኳችሁን ነገር የሚያሟላ ነው። BZ3X እና ሶንግ ፕላስ በጣም ነው የተመሳሰሉብኝ እንዴ። BYD በቶዮታ ሌቭል የመኪና ሴንስ ኖረው እንዴ ብዬ ነው ያሰብኩት። በቃ የሚገርም መኪና ነው ሶንግ ፕላስ ማለት ነው። ስለዚህ ይሄንን መኪና አንደኛ ላይ ሬት አድርጌዋለሁ። ከBZ3X እና ሶንግ ፕላሱ እያቀያየራችሁ ልታስቀምጡት ትችላላችሁ፣ እንደኔ ፕሪፈረንስ ማለት ነው። ሁለቱም አንደኛነት ይገባቸዋል። ለኔ ግን በጣም በማይነር ነገሮች ሶንግ ፕላሱን አንደኛ ላይ አስቀምጫለሁ፣ ሁለተኛ ደግሞ BZ3Xን አስቀምጫለሁ ማለት ነው በኔ ሬቲንግ። ቀጣይ ላይ ሪቪው ያደረኩት መኪና ደግሞ ሺን ፕላስ DMI ነው። ሺን ፕላስ DMI በጣም ወዶ መኪና ነው። ይሄንን ራሱ ማለት ነው ዋጋው ርካሽ ነው። እስከ 1500 እስከ 2000 ኪሎ ሜትር ይወስዳችኋል ፉል ታንክ እና ፉል ቻርጅ ካረጋችሁ። 55 ኪሎ ሜትር ነው በኤሌክትሪክ የሚሄደው። ከዛ ውጪ ቤንዚን ሞልታችሁለት ይሃ ቤንዚን እንደ ጀነሬተር ሆኖ ነው የሚያገለግለው። 4 ሲሊንደር ፔትሮል ኢንጂኑ። ከዛ በኋላ ኤሌክትሪኩ ባትሪ ውስጥ ይገባና ሁለቱን ኤሌክትሪክ ሞተሮች እየነዳ ሁለቱ የፊት ጎማዎች እየተነዱ መኪናው ይሄዳል ማለት ነው። በጣም ኢፊሸንት የሚባል መኪና ነው። ቻይና ውስጥ ቶፕ ሴሊንግ የሚባል መኪና ነው። ነገር ግን እኔ ሪቪው ያረኩት ዩኒት በጣም ቤዚክ የሚባሉት ናቸው። ያለፈው ሳምንት የለቀኩላችሁ ቪዲዮ ማለት ነው፣ ገብታችሁ ቼክ ማድረግ ትችላላችሁ። በዚህ ሁሉም መኪናዎች ሪቪው ኢንዴፕዙ እዚህ ቻናል ላይ ታገኙታላችሁ ማለት ነው። ሺን ፕላሱ በጣም ቤዚክ የሚባል ኦፕሽን ነው። ብዙ ካሜራ የለውም፣ ብዙ ሴንሰር የለውም። ከዛም ውጪ ደግሞ ወንበሩን አጀስት የምታረጉት መካኒካሊ ነው። ከፍ አድርጋችሁ ነው ወንበሩን ወደፊትና ወደኋላ የምታረጉት። የሆነ በተን ተጭናችሁ ነው ወደኋላና ወደፊት ጀርባችሁን የምታረጉት። ሄድስ አፕ ዲስፕሌይ አታገኙም። በጣም ቤዚክ የሚባል ኦፕሽን ነው። ነገር ግን የሚሰጣችሁ ፐርፎርማንስ እስከ 190 ሆርስ ፓወር ያመነጫል። በጣም ኢፊሸንት የሚባል የነዳጅ መኪና ይሆንላችኋል።
ቻርጅ አድርጋችሁትም መንዳት ትችላላችሁ። ኤክስቴሪየር ዲዛይኑ ያምራል፣ ውስጡ ላይ ፉል ኦፕሽን ባይሆንም ማለት ነው። ይሄንን መኪና ደግሞ ሬት ሳረገው ስንተኛ ላይ ያስቀምጥላችኋለሁ ማለት ነው። ስለዚህ ሺን ፕላስን 5ኛ ላይ ያስቀምጫለሁ ማለት ነው። ስለዚህ የኔ ሊስት ይሄንን ይመስላል ማለት ነው። አንደኛ ላይ ሶንግ ፕላስን አስቀምጫለሁ፣ ሁለተኛ ላይ BZ6ን፣ ሶስተኛ ላይ ታንጌልን አስቀምጫለሁ፣ አራተኛ ላይ ሊዮፓርድ 7፣ አምስተኛ ላይ ሺን ፕላስን፣ ስድስተኛ ላይ ዩአናፕን፣ ሰባተኛ ላይ ሲሊያን 06 DMI፣ ስምንተኛ ላይ ሲሊያን 05 DMI፣ ዘጠነኛ ላይ ሶንግ ፕሮን፣ 10ኛ ላይ ደግሞ ሊዮፓርድ 3 ሬት አድርጊያቸዋለሁ ማለት ነው። እነዚህ 10 መኪኖች ፉል ኢንዲፕዝ ሪቪው ካረኩ በኋላ ሬት ያረኩበት ሊስት ነው ማለት ነው። እነዚህን ቀረጾች እንድሰራ ደግሞ የተባበሩኝ 5 የመኪና መሸጫዎች አሉ። የመጀመሪያው ቢስፖት ነው፣ ሁለተኛው ጎልደን ጌት ነው፣ ሶስተኛው ፍሪደም ነው፣ አራተኛው ሳር ነው፣ አምስተኛው ደግሞ ዳም ካርሴል ነው። እነዚህን 5 የመኪና መሸጫዎችን እያንዳንዳቸውን ለማመስገን እፈልጋለሁ ማለት ነው። እነሱ ጋር ነው እነዚህ 10 የመኪና ሪቪዎች የተሰሩት ማለት ነው። ማመስገን ወዳለው ሁሉንም። ሌላ ግን እነዚህ የመኪና ሪቪዎች ዝም ብሎ አይደለም አውትፑቱ ፕሮዲዩስ የሚደረገው ማለት ነው። በእርግጥ ዩቲዩብ ላይ ሲፖስቱ ቪያቸው ዝቅተኛ ሆኗል፣ እንደጠበቅኩት አይደለም። ግን ያው በሌላው ቻናል ላይ ኮንተንት ክሪኤሽን እንደማስተምር ታውቃላችሁና ምን ያህል በኮንሲስተንሲ እና ረጅም ጊዜ በመቆየት እንደማመን ታውቁኛላችሁ። ሁሌ እሰራለሁ፣ ሁሌ ፕሮዲዩስ አደርጋለሁ። የተሻለ ኮንተንት ቀጣይ እንደምሰራ አትጠራጠሩ። እናንተስ ምን ይሻሻል፣ ምን ይጨመር፣ ምን ይቀነስ፣ ምን ላድርግላችሁ፣ ምን አይነት ሪቪው ይደረግላችሁ የሚለውን ነገር በኮሜንት አሳውቁኝ። በባለፈው ቪዲዮ ደግሞ ቶኪንግ ሄድ ቪዲዮ ማለትም ስቱዲዮ ውስጥ ቁጭ ብዬ ስለ መኪና ተንትኜላችኋለሁ። ከሱና መኪና ዙሪያ ከምሰራው ቪዲዮ የቱ ይሻላል ስላችሁ አብዛኞቻችሁ ስቱዲዮ ውስጥ ብላችኋል። ነገር ግን ስቱዲዮ ውስጥ እኮ ይሰለቻል። የመኪና ሪቪው እየተንቀሳቀስኩ ብሰራላችሁ እኮ ነው የሚሻለው። ብዙዎቻችሁ ግን መረጃውን የፈለጋችሁት ያው ሁለቱንም አንድ ላይ ለማስኬድ ሞክራለሁ። ለኔ ግን የመኪና ዙሪያ ያለው ቪዲዮ ብሰራላችሁ አሪፍ ነው እያስባለሁና እነዚህ መኪኖች ሁሉም ሽያጭ አላቸው፣ እኔ ጋር ማግኘት ትችላላችሁ ማለት ነው። ያው ስለ አንድ መኪና ይሄን የሚያክል ሪቪው ሰርቼ አንድ ሰው ያን መኪና ሊፈልገው ይችላል። ፈልጎት ደግሞ ማጣት የለበትም፣ በእኔ ቪዲዮ ፈልጎት ማለት ነው። ስለዚህ እኔ ጋር የመኪና ሽያጭ ማግኘት ይችላል ማለት ነው። መኪና ሪቪው መሰራላችሁ ሆነስት ሆኜ ከኔ ፐርስፔክቲቭ ምን እንደምትጠብቁ ለማሳየት ነው መኪና ሪቪው የሚሰራው ማለት ነው። ከገዛችሁ በኋላ ምን አይነት ኤክስፒሪየንስ ምን አይነት ነገር ይዘውላችሁ እንደሚመጡ ለማሳየት ነው የመኪና ሪቪዎቹ የሚሰሩት። ካመናችሁበት ደግሞ መግዛት ትችላላችሁ ማለት ነው። እስቲ እናንተን ሐሳብ ኮሜንት ላይ አሳውቁኝ። ቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።